ሰላም ሰላም ጤና ይስጥልኝ የሉዳ ሚዲያ ተከታታዮች እንዴት ናችሁልኝ? ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የቀረብኩት ወንዶችን የተመለከተ ነው። ወንዶች እንዴት ሴቶችን ማድነቅ እንዳለባችሁ አብረን እንከታተል። ሴቶችን እንዴት እንደምታደንቅ ማወቅ ትፈልጋለህ? ደህና። ይህንን ለማድረግ ትክክለኛ መንገድና የተሳሳተ መንገድ አለ እና ይህን ለመጀመር ቀጥዬ የምመክርህ ምክር አብረን እንይ። እሺ እንቀጥል። በጣም የሚወዱትን ሰው ለማግኘት በጣም ያስቸግራል። ነገር ግን ሴት ልጅን በትክክለኛ መንገድ እንዴት መሳል እንደምንችል እያሰብክ ከሆነ ሴቶች ትልቅ ቦታ ለሚሰጡት ነገር ትኩረት መስጠት አለብህ። እናም በመጀመሪያ ሁሉንም ሚስጥሮችህ አታውራላት። ለማስታወስ ያህል ወንዶች ሴቶችን ለማማረክ ሲሞክሩ ቆይተዋል። ይህ በሰዎች አይወሰንም። በመጀመሪያ ራስህን ዝግጁ አድርግ። እንዳትሳሳት። ሴት ልጅን ለማስደመም መንገድ አለ። ለማድነቅ ያሰብከው መንገድ ስህተት ሆኖ ሊገኝ ይችላል። ነገር ግን አይዞህ፣ ቀጥዬ የምመክርህ ነገር መስመር ያስይዝሃል። በእውነቱ ብዙ አይወስድም። እሷን ለማስደሰት ትክክለኛውን መንገድ ብቻ ተከተል። አንደኛው እውቀት ያሉት ይሁኑ። ይህንን ስልህ ከሷ ጋር ስታወራ ንግግሮቿን አትኩረህ አዳምጥ እና እሷን ምን እንደሚያስደስታት ተከተላት። በእርሷ ላይ የተቻለውን ያህል መረጃ ይሰብስቡ እና በእውቀቱም ይደነቃሉ። ወደ ሁለተኛው ደግሞ ስንሄድ ወደ ከፍተኛ እርምጃ ይሄዱ። ለመጀመሪያው ቀን በፈረስ የሚጎተቱ ሰረገላዎች ማግኘት በጣም ብዙ ነው እና ምናልባትም በማስደነቅ ተቃራኒውን ያድርጉ። ሴቶች በጣም የተለመዱ ነገሮችን አያሳስቧቸው። እነዚያ አያስደንቁንም ይላሉ። ስለዚህ ቀላሉን መንገድ አንጠቀም። ምክንያቱም ቀላሉን መንገድ ከተጠቀምን የተለመዱ ናቸው ብሎ ስለሚያስቡ። ማን ያውቃል? እሷ በፈረሶች ልትደነግጥ ትችላለች እና አንተ ወደ ከፍተኛ እርምጃ አትሂድ ነው የምልህ። ሶስተኛው ደግ ሁን። ደግነት ማንኛውም ሴት የሚስብ ነገር ነው። ነገር ግን ደግነትህን እሷን ስታስገኝ ብቻ መሆን የለበትም። ምክንያቱም ከበስተጀርባዋም ደግ መሆን አለብህ። ወደ አራተኛው ደግሞ ስንሄድ ከሷ ጋር ይከራከሩ። ክርክርን ፍቅር ይጨምራል። ክርክር ጥሩ ነው ብዬ ነው የማስበው። ምክንያቱም ግን እንደዚህ ስልህ የምትከራከርበትን ርዕስ ወይም ደግሞ ነጥብ ትክክለኛ ነጥቦች ወይም ማስረጃ ያላቸው ነጥቦች መሆን አለባቸው። ምክንያቱም ለተከራከርከው ነገር አሸናፊ መሆን ስላለበት። አሸናፊ ከሆንክ እሷ ራሱ ታደንቅሃለች። ምክንያቱም እውነታን ይዘህ ስለምትቀርብ። ወደ አምስተኛው ደግሞ ስንሄድ ሐቀኛ ሁን። ሁሌም ለሷ ሐቀኛ መሆን አለብህ። ሐቀኝነት በጣም ጥሩ ነው። ምክንያቱም ሁሌም ሐቅ የምታወራ ከሆነ እውነታውን ሁሌ የምትነግራት ከሆነ ሁሌም ታምናለች። ስለዚህ ሁሉ ጊዜ ሐቅ
ስድስተኛው በራስ የመተማመን ስሜት ይኖርህ። ግን እድለኛ ባይሆኑም እኔ እንደ በመተማመን እና በድንጋይ ላይ በጣም ቅርብ ርቀት ይጓዛሉ። እውነቱ እነዚህ ሁለት ነገሮች በጣም ቅርብ ናቸው። ሆኖም አንደኛው እንደተራመዱ እንዲመስሎት ያደርጎታል፣ ሌላኛው ደግሞ የበለጠ ማራኪ ያደርጎታል። ባላት ነገር ማድነቅ አለብህ። በእውነቱ ተቃራኒ ውጤት ሊኖረው ይችላል። ስድስተኛው በራስ የመተማመን ስሜት ይኖርህ። ግን እድለኛ ባልሆኑም በመተማመን እና በድንጋይ ላይ በጣም ቅርብ ርቀት ይጓዛሉ። እውነቱ እነዚህ ሁለት ነገሮች በጣም ቅርብ ናቸው። ሆኖም አንደኛው እንደተራመዱ እንዲመስሎት ያደርጎታል፣ ሌላኛው ደግሞ የበለጠ ማራኪ ያደርጎታል። ንጹህ ይሁኑ። አሁን ይህን ቤቶን ወይም አፓርታማውን ብቻ አይደለም፣ ሁሉ ነገሩን ይመለከታል። ሴቶችን ለማስደመም መኪናው ንጹህ መሆን አለበት፣ ቤቱን ንጹህ መሆን አለበት፣ ልብሱም ንጹህ መሆን አለበት። በአጠቃላይ ዘናጭ መሆን ይኖርብሃል። እነዚህ ሁሉ ሴቶችን አትጠራጠር፣ ያስደምማሉ።